ሰላም ሰላም ጋይስ፣ አሁን የማሳያችሁ የፎሊዮ ታስክ እንዴት እንደምንሰራ ነው። ስታርት ታስክ ትሉታላችሁ። ከዛ በኋላ ወደ ዌብሳይት ወስዳችኋል። ዌብሳይቱ ይሄ ነው። ሎጊን ትሉታላችሁ። ሎጊን ስትሉት ጃምፕ ታስክ በምትሰሩበት የሚል ነው ሎጊን የምትሉት። ከዛ በኋላ በቴሌ ቁጥር ነው፣ በሳፋሪኮም አይሰራም። ከዛ እዚህ ጋር ስልክ ቁጥር ሙሉ ይላችኋል፣ ትሞላላችሁ። ከዛ ሪካፕቻ ይላችኋል። ይሄ ኢሜጅ ይሄን ትጨርሳላችሁ፣ ቬሪፋይ አድርጋችሁ። ከዛ በኋላ በላይ በቀኝ በኩል ክሬት የምትለዋን ትነኳታላችሁ ማለት ነው። ከከፈተላችሁ በኋላ ያው ብዙ ፕሬዲክሽኖች አሉ። እናንተ ፕሬዲክት እያደርጋችሁ ፖይንት መሰብሰብ ትችላላችሁ። ፖይንቱን የሰባሰባችሁትን ደግሞ ወደ ክሪፕቶ መቀየር ትችላላችሁ። ግን አዛ ነው ክሬት የምትለዋን ያው ትነኳትና የተለያዩ አይነት እንትኖች አሉ፣ ስፖርቶች፣ ሶሻል ሚዲያ ምናምን። ለዛሬ በስፖርት እናየዋለን፣ ስፖርት ማቻፕ ላይ። ከዛ በኋላ እንደዚህ ይመጣላችኋል። ፎሊዮ ዩዘርኔም ያው ደስ ያላችሁ ነው የምትሞሉት። ከዛ በኋላ ምረጡ ይላችኋል። የስፖርት አይነት ያው ሶከር፣ ፉትቦል ትመርጣላችሁ። ከዛ ሰሌክት ስፖርት የሚላችሁን ትነካላችሁ። እሱን ከመረጣችሁ በኋላ እራሱ ያመጣላችኋል የጨዋታ ዝርዝሮች። ያው እንደዚህ ያመጣላችኋል። በዛሬ ቀን ያሉትን ነው የሚያመጣላችሁ። ዝም ብላችሁ አንዱን ትነኩታላችሁ። ከዛ በኋላ ከታች ጋር አፕሎድ ሲኤስቪ የምትላለች ሰማያዊ ነገር የበራባት እሷ ሳምፕሏን ታወርዳላችሁ። ሳምፕሏን ካወረዳችሁ በኋላ ቹዝ ፋይል የሚለውን ነክታችሁ እዛው ላይ ያወረዳችሁትን ፋይል አፕሎድ ማድረግ ነው። ከዛ አፕሎድ ካደርጋችሁ በኋላ ሰብሚት የምትሏን ትነካላችሁ። ከዛ እንደዚህ ሰክሰስ ይላችኋል። ፕሪዲክት አድርጋችሁ ጨርሳችኋል ማለት ነው። ይህን ይመስላል።